ሰላም ጤና ይስጥልን የጨፌ ሚዲያ ተከታታዮቻችን ዕለታዊ ዜናዎቻችንን ይዘንላችሁ ቀርበናል። እስከ መጨረሻ አብራችሁን እንድትቆዩ እየጋበዝን አሁን ወደ ዜናዎቹ እናልፋለን። የጨፌ ወጣቶች ሁለገብ ኃላፊነቱ የተወሰነ ህብረት ስራ ማህበር በምዕራብ ሸዋ ዞን አምቦ ቅርንጫፍ የሚገኘውን የጨፌ መዋዕለ ህፃናትና አንደኛ ደረጃ ከ1 እስከ 4 ትምህርት ቤት ከህብረት ስራ ማህበሩ ስራ አስኪያጅ አቶ ሚልኬሳ ባይሳና የጨፌ ወጣቶች ሁለገብ ኃላፊነቱ የተወሰነ ህብረት ስራ ማህበር በአምቦ ከተማ ዋና ስራ አስኪያጅ አቶ መርጋ ኩመሳ ጋር በመሆን ቅርንጫፉ ኮሚቴዎችና የትምህርት ቤቱ ርዕሰ መምህር እንዲሁም አስተማሪዎች በተገኙበት ጉብኝት አድርገዋል። በዚህ ጉብኝት ላይ ሀሳባቸውን የሰጡት የትምህርት ቤቱ ርዕሰ መምህር ና ገብሬ እንደተናገሩት የጨፌ ትምህርት ቤት ተማሪዎችን ተቀብሎ ማስተማር የጀመረው ገና አንደኛ አመቱ ቢሆንም በትምህርት ጥራትም ሆነ አስፈላጊ የሆኑ ቁሳቁሶችን በማሟላት እንዲሁም በዘርፉ ልምድ ያላቸው መምህራንን በመቅጠር በማስተማራችን ተማሪዎቻችን ተጨባጭ ለውጥ ማምጣታቸውን ከእኛ ይልቅ የተማሪዎቻችን ቤተሰቦች የመሰከሩልን ሲሆን የትምህርት ቢሮም በየጊዜው መጥተው በመጎብኘት አድናቆታቸውን ችረውናል ብለዋል። በዓለም የእውነተኛ ዲሞክራሲ ምንጭ የሆነው የገዳ ስርዓት በትምህርት መሰጠት መጀመሩን የተናገሩት የገዳ ስርዓት መምህር ጫልጭ ሳፋጂ እኛ በጨፌ ትምህርት ቤት ውስጥ በማንነቱ የሚኮራ እንዲሁም ሀገሩን የሚወድና ነገ የሀገር መሪ ሲሆን በእኩልነትና በዲሞክራሲ በታማኝነት ሀገሩን የሚያስተዳድር ትውልድ እየቀረጽን እንገኛለን ያሉ ሲሆን ሁሉም ባለድርሻ አካል ባለሀብቶችና መንግስትን ጨምሮ ለትምህርት ቤቱ ድጋፍና ትብብር ሊያደርጉ ይገባል ብለዋል። ጨፌ የነገ ሀገር ተረካቢ የሆኑ ህፃናት በተሻለ ትምህርት ተቀርጸው እንዲያድጉ ትምህርት ቤት ከፍቶ በዝቅተኛ ክፍያ እና በተሻለ የትምህርት ጥራት እንዲማሩ በማድረጉ አባላቶቻችንም ሆነ የከተማው ማህበረሰብ ደስተኛ ነው ያሉት የአምቦ ቅርንጫፍ ዋና ስራ አስኪያጅ አቶ መርጋ ኩመሳ ይህ ትምህርት ቤት ወደ ሁለተኛ ደረጃ እና ከዚያም በላይ እንዲያድግ አባላት ማህበረሰቡ እና የመንግስት የስራ ኃላፊዎች የበኩላቸውን ድጋፍ ሊያደርጉ ይገባል ብለዋል። በተጨማሪም የጨፌ ወጣቶች ሁለገብ ኃላፊነቱ የተወሰነ ህብረት ስራ ማህበር ከዋና ቢሮ ጀምሮ በሁሉም የመዋቅር ቅርንጫፎች ላይ የማህበሩ ዓላማዎችን ከግብ ለማድረስ ያሉትን የስራ ሂደቶች ለማጠናከር የመዋቅር አመራሮችና ኮሚቴዎች በከፍተኛ ተነሳሽነት ስራቸውን እንዲሰሩ ለማድረግ ግምገማና ሪፎርም በማድረግ ላይ እንደሚገኝ የማህበሩ ፕሬዝዳንት አቶ ሰኚ ኢደሹ ተናግረዋል። እስካሁን በዋና ቢሮና የተለያዩ የኦሮሚያ ዞኖች ላይ በተደረገ ግምገማ የተሻለ የስራ አፈጻጸም መኖሩን በመግለጽ ለቀጣይ ግን በተሻለ ተነሳሽነት እንዲሰሩ አቅጣጫ ተቀምጧል ብለዋል። እየተካሄደ ያለው ስራና ማሻሻያ ግምገማ የማህበሩ ኮሚቴዎችና ሰራተኞች በቀጣይ የማህበሩን ስራዎች በተቀላጠፈ መልኩ እንዲሰሩ ያግዛልም ተብሏል። የተጀመረው ግምገማ በሁሉም የጨፌ ወጣቶች ሁለገብ ኃላፊነቱ የተወሰነ ህብረት ስራ ማህበር የመዋቅር ቅርንጫፎች ላይ ይቀጥላል የተባለ ሲሆን እየተደረገ ያለው ግምገማና ሪፎርም መንግስት ለህብረት ስራ ማህበራት ትኩረት በመስጠት ድጋፍና ትብብር ለማድረግ በጽኑ እየተንቀሳቀሰ ስለሚገኝ ማህበራችንም አሰራሮቹን በመፈተሽ በኢትዮጵያ ህብረት ስራ ኮሚሽን ደረጃ እየተካሄደ ካለው ሪፎርም ጋር እንዲጣጣም ለማድረግ ነው ተብሏል። አረብ ኤምሬትስ በተካሄደው ኮፕ 28 ላይ ግብርና ልዩ ትኩረት አግኝቶ እንደነበረ በምግብና የመሬት አጠቃቀም ጥምረት የፖሊሲና ዓለም አቀፍ ተሳትፎ ዳይሬክተር የሆኑት ኬቲ ማኩሻን ተናገሩ። ኬቲ ማኩሻን ከአል አይን ኒውስ ጋር በነበራቸው ቆይታ እንደተናገሩት በኮፕ 28 ላይ የምግብ ጉዳት ትልቁን ትኩረት አግኝቶ ነበር። አረብ ኤምሬትስ በተካሄደው ኮፕ 28 ላይ ከተደረሱ ስምምነቶች መካከል የዘላቂ የምግብ ስርዓትና ግብርና አንዱ ሲሆን 150 ሀገራት ስምምነቱን ተቀብለው መፈረማቸውም አይዘነጋም። በተጨማሪም በኮፕ 28 ላይ የተከበረው የምግብ ቀን መከበሩ ወሳኝ የሆኑ ውይይቶች እንዲደረጉ እና ውሳኔዎች እንዲተላለፉ እድል የሰጠ ነው ብለዋል። ኬቲ ማኩሻን ዘላቂነት ባለው የግብርና ስምምነት ዙሪያ በሰጡት አስተያየትም ይህ ስምምነት በአየር ንብረት ለውጥ ጋር ተያይዞ የምግብ ስርዓት አደጋ ላይ እንዳይወድቅ የሚያደርግ ነው ብለዋል። የምግብ ስርዓት አጀንዳን በዚህ ገንቢ በሆነ መልኩ ትኩረት እንዲያገኝ አረብ ኤምሬትስ የሰራችውን የማስተዋወቅ ስራም እናደንቃለን ብለዋል። ኬቲ ማኩሻን መንግስታት በአገር አቀፍ ደረጃ በወሰኑት ውሳኔ ላይ በቁርጠኝነት በመስራት የወደፊት እቅዶች ላይ በምግብ ላይ የተመሰረቱ እቅዶችን በማውጣት ወደ ትግበራ ለመግባት መንቀሳቀስ እንዳለባቸው አሳስበዋል። የምግብ ስርዓታችንን ዘላቂነት ያለው እንዲሁም አደጋን መቋቋም ወደሚችልበት ደረጃ እስካላሸጋገርን ድረስ በዓለም አቀፍ ደረጃ የተያዙ እቅዶቻችን ማሳካት አንችልም ብለዋል። ሀገራት በአረብ ኤምሬትስ የተፈረሙት ስምምነት ግብርናንና የአየር ንብረት ለውጥ ፕሮግራም ውስጥ ማካተት እንዳለባቸው
ለራሳቸው በር የከፈተ መሆኑንም በምግብና የመሬት አጠቃቀም ጥምረት የፖሊሲና የዓለም አቀፍ ተሳትፎ ዳይሬክተር የሆኑት ኬቲ ማኩሻን ተናግረዋል። አሁን ላይ ለአየር ንብረት ከሚበጀተው በጀት ውስጥ ለምግብ ስርዓት የሚመደበው 3% ብቻ ነው ያሉት ማኩሻን ይህ ባጀት በፈረንጆቹ 2030 ወደ 300 ቢሊዮን ዶላር ማደግ እንዳለበትም አስታውቋል። ባሳለፍነው ህዳር ወር በአረብ ኤሚሬትስ ሲካሄድ የሰነበተው ኮፕ 28 የአየር ንብረት ለውጥ ጉባኤ 11 ቃል ኪዳኖች እና ስምምነቶች ተፈርመውበት መጠናቀቁ ይታወሳል። ከስምምነቶቹ መካከል የዘላቂ የምግብ ስርዓትና ግብርና ላይ የወጣው አንዱ ሲሆን 150 ሀገራት ስምምነቱን ተቀብለው መፈረማቸውም አይዘነጋም። በተጨማሪም ኮፕ 28 ጉባኤ በአየር ንብረት ለውጥ ዙሪያ ድርድር ሲደረግበት የቆየውን ከ83 ቢሊዮን ዶላር በላይ የፋይናንስ ድጋፍ የተደረገበት ኮፕ 28 የአየር ንብረት ለውጥ ተጽዕኖን ለመግታት ሀገራት በአንድነት ሲመክሩበትና የመፍትሄ አቅጣጫዎችን ሲጠቁሙበት የቆየ ነውም ተብሏል። ውድና የተከበራችሁ የጨፌ ሚዲያ ተከታታዮቻችን ዕለታዊ ዜናዎቻችንን እዚህ ላይ ያበቃን። አብራችሁ ስለቆያችሁ እናመሰግናለን። ከቀሪ የጨፌ ሚዲያ ፕሮግራሞች ጋር መልካም ቆይታ